በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የቤተ ጸሎት ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ሶስቱንም የሙሴ ጸሎቶች ይሆናል። ወደ ጸሎቱ እንሂድ። መልካም ጊዜ። አንደኛይቱ የሙሴ ጸሎት። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡት ሰረገላዎቹም በኤርትራ ባህር ሰጠሙ፣ ቀላያትም ከደኗቸው። እንደ ድንጋይ ወደ ባህር ጥልቅ ሰጠሙ። አቤቱ ቀኝህ በኃይልህ ከበረ። አቤቱ ቀኝህ ጠላቱን አደቀቀ። በክብርህም ብዛት የተነሱብህን አጠፋ። ቁጣህን ሰደድክ፣ እንደ ገለባም በላቸው። በአፍንጫህ እስትንፋስ ውኆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱም በባህር መካከል በረታ። ጠላትም አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ። ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። ነፋስህን አነፈስክ፣ ባሕርም ከደናቸው። በኃይለኞች ውኆችም እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድርም ዋጠቻቸው። በቸርነትህ የታደግካቸውን ሕዝብህን መራህ፣ በኃይልም ወደ ቅዱስ ማደሪያህ ገባሃቸው። አሕዛብ ሰሙ ተንቀጠቀጡም፣ በፍልስጤም የሚኖሩት ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብ ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብህ እስኪያልፍ ድረስ የታደግከውም ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድህ ብርታት እንደ ድንጋይ ሆኑ። አቤቱ አንተ ታስገባቸዋለህ፣ በርስትህ ተራራ ባደረግከው ማደሪያ ትተክላቸዋለህ። አቤቱ እጅህ ወዳዘጋጀችው መቅደስ ታስገባቸዋለህ። እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባህር ገቡ። እግዚአብሔር የባህሩን ውኆች መለሰባቸው። የእስራኤል ልጆች ግን በባህር መካከል በየብስ ሄዱ። ውሃውም በቀኝና በግራ እንደ ግድግዳ ሆነላቸው። አሜን። ሁለተኛይቱ የሙሴ ጸሎት። ሰማያት ሆይ አድምጡ፣ እኔም እናገራለሁ። ምድርም የአፌን ቃሎች ትስማ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች። በልምላሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነትን ስጡ። እርሱ አምላክ ነው፣ ሥራውም ፍጹም ነው። መንገዱም ሁሉ የቀና ነው። የታመነ አምላክ ክፋትም የለበትም። እርሱ እውነተኛና ቅን ነው። እነርሱ ረከሱ፣ ልጆቹም አይደሉም፣ ነውርም አለባቸው። ጠማማና ገልበጥ ባጣ ትውልድ ናቸው። ደንቆሮ ብልሃተኛ ያልሆንክ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህ? የገዛ አባትህ አይደለምን? የፈጠረህና ያጸናህ እሱ ነው። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል። ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ፣ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ። የእግዚአብሔር ዕድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ዕጣ ነው። በምድረ በዳ በጥማት ጩኸትም በሞላበት ውድማ አገኘው። ከበበው ተጠነቀቀለትም፣ እንደ ዓይን ብሌን ጠበቀው። ንስር ጫጩቶቿን እንደምታወጣ በእነርሱም ላይ እንደምትሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው፣ የእርሻውን ፍሬ በላ። ከዓለትም ድንጋይ በሚገኝ ማር፣ ከጭንጫውም ድንጋይ በሚገኝ ዘይት አጠገበው። የላሙንም ቅቤ የመንጋውም ወተት ከጠቦት ስብ ጋር፣ የባሳንንም አውራ በግ ፍየሉንም ከስንዴ እሸት ጋር በላ። ከወይኑም ደም ያለውን ጠጅ ጠጣ። ያዕቆብ ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰባ። የፈጠረውንም እግዚአብሔር ተወ፣ የመድኃኒቱንም አምላክ ናቀ። በሌሎች አማልክት አስቀኑት፣ በርኩሰታቸው ማስቆጡት። ለእግዚአብሔር ላልሆኑ አጋንንት
ለማያውቋቸውም አማልክት በቅርብ ጊዜ ለተነሱ ለአዲሶች አባቶቻቸውም ላልፈሯቸው አማልክት ሰዉ። የወለድህን አምላክ ተውክ፣ ያሳደገህን እግዚአብሔርን ረሳ። ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ፣ ፊቴን እሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ አያለው። ጠማማ ትውልድ ያልታመኑም ልጆች ናቸው። አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸውም አስቆጡኝ። እኔም ሕዝብ ባልሆነው አስቀናቸዋለሁ፣ በማያስተውል ሕዝብ አስቆጣቸዋለሁ። አሜን። ሦስተኛይቱ የሙሴ ጸሎት። እሳት ከቁጣዬ ትነዳለችና እስከ ሲኦል ድረስ ታቃጥላለች፣ ምድርንም ከፍሬዋ ጋር ትበላለች። የተራሮችን መሠረት ታነዳለች። መከራን እጨምርባቸዋለሁ፣ በፍላጻዎቼም እወጋቸዋለሁ። በራብ ይጠፋሉ፣ ለሰማይ ወፎችም ምግብ ይሆናሉ። ኃይላቸው ይደክማል፣ በመራራም ቸነፈር ያልቃሉ። የአራዊትን ጥርስ የምድርንም እባብ መርዝ እሰድባቸዋለሁ። ጎልማሳውን ከቆንጆ ሕፃኑም ከሽማግሌ ጋር በሜዳ ሰይፍ በቤትም ውስጥ ድንጋጤ ያጠፋቸዋል። እበትናቸዋለሁ አልሁ፣ ከሰዎችም መካከል መታሰቢያቸውን አጠፋለሁ። ጠላቶቼ ሆኑ፣ ነገር ግን ጠላቶቻችን እንዳይታበዩ እጃችን ከፍ ከፍ አለች። እግዚአብሔር ይህን ሁሉ አደረገ እንዳይሉ ስለ ጠላቴ ቁጣ ፈራሁ። ምክር ያጡ ሕዝብ ናቸው፣ ማስተዋልም የሌላቸው። አእምሮ ቢኖራቸው ይህንንም ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር። እርሱ አምላካቸው ካልሸጣቸው፣ እግዚአብሔርም አሳልፎ ካልሰጣቸው አንድ ሰው እንዴት ሺህን ያሳድድ ነበር? ሁለቱስ እንዴት 10,000 ያሸሹ ነበር? አምላካችን እንደ አማልክቶቻቸው አይደለም፣ ጠላቶቻችንም ሰነፎች ናቸው። ወይናቸው ከሰዶም ወይን ከገሞራም እርሻ ነው፣ ፍሬያቸው ሐሞት ነው፣ ዘለላውም መራራ ነው። ወይናቸው የእባብ መርዝ የእፉኝትም ሥራይ ነው። ይህ በእኔ ዘንድ ተጠብቆ የለምን? በመዝገቤስ የታተመ አይደለምን? የጥፋታቸው ቀን ቀርቧልና የሚመጣባቸውም ነገር ይፈጥናልና። እግራቸው ሲሰናከል በቀልና ፍርድ የኔ ነው። ኃይላቸውም እንደደከመ የተዘጋ የተለቀቀም እንደሌለ ባየ ጊዜ እግዚአብሔር ለሕዝቡ ይፈርዳል፣ ስለ ባሪያዎቹም ያዝናል። እርሱም ይላል፣ የምታምኑባቸው አማልክት የመሥዋዕታቸውን ስብ የበሉ የመጠጥ ቁርባናቸውንስ ጠጅ የጠጡ አማልክቶቻቸው የት ናቸው? እነርሱ ይነሱ ይርዷችሁም፣ መጠጊያም ይሁኑላችሁ። አሁንም እኔ ብቻዬን እኔ እንደሆኑ ከምድር በቀር አምላክ እንደሌለ እዩ። እኔ እገድላለሁ አድንማለሁ፣ እኔ እመታለሁ እፈውስም አለው። ከእጄም የሚያድን የለም። እጄን ወደ ሰማይ ዘረጋለሁ፣ ለዘላለም እኔ ሕያው ነኝ እላለሁ። የሚንቦገቦግ ሰይፌን እስለዋለሁ፣ እጄም ፍርድን ትይዛለች። ጠላቶቼንም እበቀላለሁ፣ ለሚጠሉኝም ፍርዳቸውን እከፍላለሁ። ከተወጉት ከተማረኩትም ደም ፍላጻዎቼን በደም አሰክራለሁ። ከጠላት አለቆች ራስ ሰይፌ ሥጋን ይበላል፣ የባሪያዎቹን ደም ይበቀላልና። ሰማያት ሁሉ ደስ ይሰኛሉ፣ የእግዚአብሔር መላእክት ሁሉ ይሰግዱለታል። የእግዚአብሔር ልጆች ሁሉ ጽኑ ነው ይላሉ። ጠላቶቹንም ይበቀላቸዋልና፣ ምድሪቱንና ሕዝቡን ይከሳልና። እናንተ አሕዛብ ሆይ ከሕዝብ ጋር ደስ ይበላችሁ። አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የቤተ ጸሎት ቤተሰቦቻችን የነቢያት አለቃ የሙሴ ጸሎት ይህን ይመስል ነበር። መልካም ጊዜ